ሰላም እንዴት ናችሁ? እግዚአብሔር ትልልቅ ሰዎችን ብቻ ሳይሆን ትንንሽ ልጆችንም ይጠቀማል። እግዚአብሔር ልጆችን ደግሞ በጣም ይወዳል። ዛሬ በመጽሐፍ ቅዱስ ውስጥ ያሉ እግዚአብሔር የተጠቀመባቸውን ልጆች በጥያቄ መልክ እናያለን። ወላጆች ይህንን ጥያቄ ከልጆቻችሁ ጋር ሆናችሁ በመስራት ማን የበለጠ እንደመለሰ በኮሜንት ላይ አሳውቁን። ዝግጁ ከሆናችሁ ጥያቄውን እንጀምር። ከሕፃንነቱ ጀምሮ በቤተ መቅደስ የእግዚአብሔርን አገልግሎት እየተለማመደ ያደገው ልጅ ማን ነው? ሀ ዳዊት፣ ለ ሳሙኤል፣ ሐመሩሃ ሰለሞን፣ መ ዮሴፍ። መልሱ ለ ሳሙኤል ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 18 ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበር። ሕፃኑ ሙሴ ከፈርዖን ቁጣ እንዲድን እናቱ በአባይ ወንዝ ላይ በምን አስቀመጠችው? ሀ በጀልባ፣ ለ በቅርጫት፣ ሐመሩሃ በቆዳ፣ መ በጨርቅ። መልሱ ለ በቅርጫት ነው። ዘጸአት ምዕራፍ 2 ቁጥር 3 ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍጥና ቅጥራን ለቀለቀችው፣ ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቄጤማ ውስጥ አስቀመጠችው። የኢየሱስ እናት ማርያም ሕፃኑን በቤተልሔም ስትወልድ የት አስተኛችው? ሀ በግርግም፣ ለ በአልጋ ላይ፣ ሐመሩሃ በወንበር፣ መ ምንጣፍ ላይ። መልሱ ሀ በግርግም ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 7 የበኩር ልጇን ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። ኢየሱስ በስንት ዓመቱ ነበር በቤተ መቅደስ ከመምህራን ጋር ሲነጋገር የተገኘው? ሀ በ8፣ ለ በ10፣ ሐመሩሃ በ12፣ መ በ30 ዓመት። መልሱ ሐመሩሃ በ12 ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 42 የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። አብርሃም እንደ እግዚአብሔር ትእዛዝ ሊሰዋው የነበረው የተስፋ ልጁ ማን ነው? ሀ እስማኤል፣ ለ ይስሐቅ፣ ሐመሩሃ ያዕቆብ፣ መ ዮሴፍ። መልሱ ለ ይስሐቅ ነው። ዘፍጥረት ምዕራፍ 22 ቁጥር 2 የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። በ8 ዓመቱ ንጉሥ ሆኖ የተሾመውና እግዚአብሔርን ደስ ያሰኘው ሕፃን ማን ነው? ሀ ሰለሞን፣ ለ ኢዮስያስ፣ ሐመሩሃ ዳዊት፣ መ ሕዝቅያስ። መልሱ ለ ኢዮስያስ ነው። ሁለተኛ ነገሥት ምዕራፍ 22 ቁጥር 1 ኢዮስያስም መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌምም 31 ዓመት ነገሰ። እናቱም የባሱሮት የሆነ የአዳያ ልጅ ይዲዳ ነበረች። ጢሞቴዎስ ገና በልጅነቱ መጽሐፍ ቅዱስን የተማረው ከማን ነው? ሀ ከጳውሎስ፣ ለ ከጓደኞቹ፣ ሐመሩሃ ከመምህራን፣ መ ከእናቱና ከአያቱ። መልሱ መ ከእናቱና ከአያቱ የሚለው ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በዩንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። የዮሴፍ የእናቱ ልጅ የሆነው ታናሽ ወንድሙ ማን ነው?
ሀ ሮቤል፣ ለ ይሁዳ፣ ሐመሩሃ ብንያም፣ መ ሌዊ። መልሱ ሐመሩሃ ብንያም ነው። ዘፍጥረት ምዕራፍ 35 ቁጥር 18። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤንኦኒ ብላ ጠራችው። አባቱ ግን ብንያም አለው። ለታመመው ለሶርያዊ የሰራዊት አለቃ ለንዕማን ስለ እስራኤል ነቢይ የነገረችው ማናት? ሀ ሚስቱ፣ ለ እስራኤላዊቷ ብላቴና፣ ሐመሩሃ ንግስቲቱ፣ መ ጠንቋዩዋ። መልሱ ለ እስራኤላዊቷ ብላቴና ናት። ሁለተኛ ነገሥት ምዕራፍ 5 ከ2 እስከ 3። ከሶርያውያን አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንንም ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ሐዋርያው ጳውሎስ ሊገደል ሲታቀድ ሰምቶ ለሻለቃው በመንገር ያዳነው ማን ነው? ሀ የእህቱ ልጅ፣ ለ ጴጥሮስ፣ ሐመሩሃ ሉቃስ፣ መ ሲላስ። መልሱ ሀ የእህቱ ልጅ ነው። ሐዋርያት ሥራ ምዕራፍ 23 ቁጥር 16። የጳውሎስ የእህቱ ልጅ ግን ደባቸውን በሰማ ጊዜ መጥቶ ወደ ሰፈሩ ገባና ለጳውሎስ ነገረው። ጌታችን ኢየሱስ እንደተወለደ ሕፃኑን ሊገድለው የፈለገው ንጉሥ ማን ነው? ሀ ጲላጦስ፣ ለ ሄሮድስ፣ ሐመሩሃ አግሪጳ፣ መ ኔሮ። መልሱ ለ ሄሮድስ የሚለው ነው። ማቴዎስ ወንጌል ምዕራፍ 2 ቁጥር 13። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ዳሽ ይላል። ሀ ተወው፣ ለ አትከልክለው፣ ሐመሩሃ አስገድደው፣ መ ምራው። መልሱ መ ምራው የሚለው ነው። ምሳሌ 22 ቁጥር 6 ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ቃየልና አቤል የማን ልጆች ናቸው? ሀ የኖህ፣ ለ የአዳምና የሔዋን፣ ሐመሩሃ የአብርሃም፣ መ የይስሐቅ። መልሱ ለ የአዳምና የሔዋን ናቸው። ዘፍጥረት ምዕራፍ 4 ከ1 እስከ 2። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ዮሴፍን ወንድሞቹ ቀንተውበት የት ጣሉት? ሀ ባህር ውስጥ፣ ለ ጉድጓድ ውስጥ፣ ሐመሩሃ እሳት ውስጥ፣ መ ጫካ ውስጥ። መልሱ ለ ጉድጓድ ውስጥ የሚለው ነው። ዘፍጥረት ምዕራፍ 37 ቁጥር 23። እንዲህም ሆነ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችይቱን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። መጥምቁ ዮሐንስን በስተርጅናዋ የወለደችው እናቱ ማን ትባላለች? ሀ ኤልሳቤጥ፣ ለ ሐና፣ ሐመሩሃ ማርያም፣ መ ሳራ።
መልሱ ሀ ኤልሳቤጥ ናት። ሉቃስ ወንጌል ምዕራፍ 1 ቁጥር 13። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ዳዊት ገና ወጣት ሳለ በንጉሥ ሳኦል ፊት ምን አይነት የሙዚቃ መሳሪያ ይጫወት ነበር? ሀ ክራር፣ ለ ዋሽንት፣ ሐመሩሃ መሰንቆ፣ መ በገና። መልሱ መ በገና የሚለው ነው። አንደኛ ሳሙኤል ምዕራፍ 16 ቁጥር 23። እንዲህም ሆነ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር። ሳኦልንም ደስ ያሰኘው ያሳርፈውም ነበር። ክፉ መንፈስም ከእርሱ ይርቅ ነበር። በአይሁድ ሕግ መሰረት የአይሁድ ወንድ ልጆች ስንተኛ ቀን ላይ ይገረዛሉ? ሀ አንደኛ ቀን፣ ለ ስምንተኛ ቀን፣ ሐመሩሃ 40ኛ ቀን፣ መ 12ኛ ቀን። መልሱ ለ8ኛ ቀን የሚለው ነው። ዘፍጥረት ምዕራፍ 17 ቁጥር 12 የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። ዮሴፍን ከወንድሞቹ የገዙት ነጋዴዎች ወዴት ወሰዱት? ሀ ባቢሎን፣ ለ ኢየሩሳሌም፣ ሐመሩሃ ግብፅ፣ መ ሶሪያ። መልሱ ሐመሩሃ ግብፅ የሚለው ነው። ዘፍጥረት 37:28 የምድያም ነጋዴዎችም አለፉ፣ እነርሱም ዮሴፍን አንስተው ከጉድጓድ አወጡት፣ ለእስማኤላውያን ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ወሰዱት። ኢየሱስ በክብር ወደ ኢየሩሳሌም ሲገባ ሕፃናት በቤተ መቅደስ ምን እያሉ ጮኹ? ሀ ሃሌሉያ፣ ለ ሆሳዕና፣ ሐመሩሃ አሜን፣ መ ስብሃት። መልሱ ለሆሳዕና ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 15 እና 16። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቃ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡ አፍ ምስጋና ለራስ አዘጋጀህ የሚለውን ቃል ከቶ አላነበባችሁምን አላቸው። ጳውሎስ ለወጣቱ ጢሞቴዎስ በደብዳቤው ማንም ዳሽ አይናቀው አለው። ሀ ሀብትህን፣ ለ ልብስህን፣ ሐመሩሃ ቤተሰብህን፣ መ ታናሽነትህን። መልሱ መ ታናሽነትህን ነው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 12። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። መጽሐፍ ቅዱስ ውስጥ የተጠቀሱት የኢየሱስ ወንድሞች ስም እነማን ናቸው? ሀ ጴጥሮስና ዮሐንስ፣ ለ ያዕቆብ፣ ዮሳ፣ ይሁዳና ስምዖን፣ ሐመሩሃ ፊልጶስና እንድርያስ። መልሱ ለ ያዕቆብ፣ ዮሳ፣ ይሁዳና ስምዖን ናቸው። የማርቆስ ወንጌል ምዕራፍ 6 ቁጥር 3 ይህስ የጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። ከመንታዎቹ የይስሐቅ ልጆች መካከል ቀድሞ በመውጣት በኩርናን ያገኘው ማን ነበር? ሀ ኤሳው፣ ለ ያዕቆብ፣ ሐመሩሃ ዮሴፍ፣ መ ይሁዳ። መልሱ ሀ ኤሳው ነው። ዘፍጥረት ምዕራፍ 25 ቁጥር 25 በፊትም የወጣው ቀይ ነበር፣
ሁለንተናውም ጠጉር ለብሶ ነበረ። ስሙም ኤሳው ተባለ። ሕፃን ተወልዶልናል ተብሎ የተነገረለት ማን ነው? ሀ ሰለሞን፣ ለ ኤልያስ፣ ሐመርሃ ኢየሱስ ክርስቶስ፣ መ ዳዊት። መልሱ ሐመርሃ ኢየሱስ ክርስቶስ ነው። በኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢካቦድ የተባለው ሕፃን የማን ልጅ ነበር? ሀ የኤሊ፣ ለ የሳሙኤል፣ ሐመርሃ የፊንሃስ፣ መ የአፍኒን። መልሱ ሐመርሃ የፊንሃስ ነው። አንደኛ ሳሙኤል ምዕራፍ 4 ቁጥር 19 እና ቁጥር 21። ምራቱም የፊንሃስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርም ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ቁጥር 21 እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏ ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። ኢየሱስ ከሁሉ የሚበልጠው ማን ነው ተብሎ በተጠየቀ ጊዜ ማንን በመሃላቸው አስቆመ? ሀ አንድ አዛውንት፣ ለ አንድ ትንሽ ልጅ፣ ሐመርሃ አንዲት ሴት፣ መ አንድ ካህን። መልሱ ለ አንድ ትንሽ ልጅ ነው። ማቴዎስ ወንጌል ምዕራፍ 18 ቁጥር 1። በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ። ጥያቄዎቹ እንዴት ነበሩ? ምን ያህል እንደመለሳችሁ በኮሜንት አሳውቁን። ከቤተሰብ ጋር ሆናችሁ እነዚህን ጥያቄዎች የሰራችሁ ደግሞ ማን የበለጠ እንደመለሰ ንገሩን።